ነብዩ አለይሂ ሰላቱ ወሰላም ለዚህ ትልቅ ኃላፊነት አብደላህ ብን ኡነይስ ጠሩት። የአብደላህ ብን ኡነይስ አሉት ኻሊድ አልሁዘሊ ጦር አዘጋጅቶ ወደኔ ሊዘምት ነው። ታዲያ ምን ላድርግ? የአላህ መልእክት ሂድና እርምጃ ወሰድበት። በአንድ ሺህ ፈረሰኛ የተከበበን ጀነራል መግደል ትልቅ ኃላፊነት ነው። ይወጣዋል። ታሪኩን እንከታተል። አብደላህ ብን ኡነይስ ተቀበለ። ኃላፊነት ወስዶ ተጓዘ። እንዳይታወቅበት ከመካ መዲና 400 ኪሎ ሜትር ነው ታውቃላችሁ። በእግሩ ነው የተጓዘው። ፈረስ የለም፣ መኪና የለም። እኛ ከመካ መዲና በመኪና ሄደን ይደክመናል። ሌሊት ይጓዛል፣ ቀን ያርፋል። አቅጣጫው እንዳይታወቅ ከመዲና ማን እንደወጣ እንዳይታወቅ ኢንፎርሜሽኑን ለመደበቅ ተጓዘ። 10 ሌሊቶችን ጨርሶ ዑረናህ ገባ። ያኔ እንደገባ ስትራቴጂውን ወጣቶች ተመልከቱ። ሰሃባ ሲባል ስትራቴጂክ ነበሩ። ዓለምን የተረዱ የፖለቲካውን አሰላለፍ የገባቸው ነበሩ። እንደገባ ከብት የጠፋው መስሎ ግመል መጮህ ጀመረ። ሰዎች ያዙት። ምን ሆነ ነው? ግመል የጠፋኝ አፋልጉኝ። እነሱን እንዲያወራው ነብዩ የጠቆሙኝን መሪ መከታተል ፈለኳል። ልክ አይኔ ወደ ኻሊድ አልሁዘሊ አረፈ። ነብዩ አንድ ቃል ብለውኛል አለ። ልብ በሉ። የአላህ መልእክተኛ አላቸው መዲና ላይ ኻሊድ አልሁዘሊ በምን ለየዋለው ሲላቸው አብደላህ ብን ኡነይስ አሉ ልክ ስታየው ተሃቡ ትፈራዋለህ አሉ። ያስደነግጣል፣ ግርማ ሞገስ አለ። ከውስጥህ ቁጥር ሲል ይሰማል ሰውነት አሉ። የአላህ መልእክተኛ እኔ እኮ ጀግና ነኝ ወንድ አልፈራም አላቸው። ግድ የለህም ይህን ስሜት ታገኘዋለህ። ለሱ ጀግና ስለሆነ ስሜቱ ግልጽ ምልክት ሆነለት። ከፈራ ፈርቶ ማያቅሰው ልክ አለ። አይኑ ላይ ሲያርፍ ውስጤ ሲርድ ተሰማኛል። ሰደቀ ነብዩ ሰለላሁ ዐለይሂ ወሰለም። አወኩት ገጣሚ ነው ብለውኛል። እሱም ግጥም ይችላል። ጠጋለው ማነህ አንተ አለው። እኔማ ወደ መሐመድ ልዘምት ነው ሲባል ሰምቻለሁ፣ አብሬ ልሰለፍ ነው የመጣው አለው። ከጎኑ አየው። ከዛም ግጥም ወረወርኩበት አለ። ግጥም እንደሚወድ ያውቃል። ደካማ ጎኑን ፈልጎ ወረወረበት። እንዴ ግጥም ትችላለህ? አዎ። መግጠም ነው ወይስ የተገጠመን ማንበብ ነው የምትችለው? ሁለቱንም አልኩት። እስኪ ቀጥል አለኝ። አንድ ስሰጠው አንድ ሲሰጠኝ ወደደኛል። ግጥም በጣም ይወዳል። ከጎኑ አለየኝ አለ። ምሽት መጣ። ታዲያ ከኛ ጋር ታድርም እንደ እየተጫወትን አለኝ። መርሐባ አልኩት። ማታ እሱ ገደም ብሎ ግጥም ይናገራል። እኔ ግጥም መልሰዋል። ደስ አለዋል። መጨረሻ ላይ ጧት ወደ መሐመድ ዘማች ነን ትንሽ አሳርፈኝ አለኝ። እረፍ አልኩት። ዋና እረፍት ሰጠው ሄደና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አብደላህ ብን ኡነይስ እሱን እንደገደለ ወደ መዲና ቀና። ለነብዩ ብስራት ሊነግራቸው 10 ሌሊቶችን አሳለፈ። መዲና እንደገባ ነብዩን አለይሂ ሰላቱ ወሰላም መስጂድ ላይ አያቸው። ነብዩ ልክ ሲያዩት አፍለሐል ወጅህ አሉት። ፊትህ ነፃ ወጣ አሉት። ወወጅሁከ ያ ረሱላላህ ያንተ ፊት ነው ነፃ የወጣው። የአላህ መልእክተኛ ገደልኩት እኮ። አዎን ገለኸዋል አሉ።